ቤቹ እንጂ እኮ የሚያጣላ ነገር እንኳን አልነበር። ሴቶች እኮ የሆነ ውስብስብ ፍጥረቶች ናቸው። ቀላል ውስብስብ ናቸው። ያለ ጥፋቴ ይቅርታ ብጠይቃት ዞር በልኛለች። የሆነ ምክንያትም ይኖራታል። ምክንያቷን መናገር አልፈለገችም እንጂ እኔ እኮ ምክንያት ይኖራታል ብዬ ብዙ ነገር አሰብኩ፣ ግን አንድም ነገር ላገኝ አልቻልኩም። በቃ ታግሰን መጠበቅ ነው ያለብን። ምን አማራጭ አለን ብለህ ነው? በእናትህ ይቀፋፊ ብቻው ለኔ ነው። እንዴት አባቱ እንዳስጠላኝ እኔስ ቡድን ፈጠራችሁ ማለት ነው። ሰማኛለህ ሰውዬ፣ እኔ ጸብ አልፈልግም። የካሊብ እንደማፈሰ ዝም ብለህ ነው እንዴ? ለምን ዝም ብለህ ከምፎክር ከትምህርት በኋላ እንጣላ? እኔ ለበረሮ እጄን አላነሳም። ፍሊት ነው የምነፋበት። ቆይ አንተ ሰውዬ ለምን አትሆንም? አልደረስንብን ማለት አትደርስብን። አልተዋችሁ። ሁለታችሁ በቅርቡ ዋጋችሁን ታገኛላችሁ። ሺፈሳም አንድ ጎማ አይነፋም አሉ። ባለፈው እኮ ጓደኞችን አየናቸው። አላያቸው። ያ ሃይላይት ዋናውን በቅርቡ ታየዋል። ቆይ ስለምን ነው የምታወሩት? አታተ ትልቅ ሰው ሲያወራ ጥልቅ አይባል። ምን ይመስላል? በረሩ ረፍናታ አንተ ድጋሚ መባረክ ፈልገህ ነው? አታየውም እንዴት እንደሚናገር? ቢሆንም አሁን ጊዜው አይደለም። ተረጋጋ ጎበዝ። ቡችላህን እንደዚህ ሰብስበው። ሰማኛለህ ጆኒ፣ ያገኘው ቀን ግን አንተን አያደርገኝ። እሺ አታስብ። በቅርቡ ስለምንገናኝ ባትቸኩል አሪፍ። አተ የምትናገረውን ተናገርካ። በቃ ከዚህ ሂድ። በሰፊው ስለምንገናኝ አታስብ። አንተ ቡችላ ደግሞ ጊዜ ይጠብቅ። ብሽቅ ቸኝነቴን ነው የማስታውሰው